አላህ ነው የምናወራው። ኃያልና አሸናፊ መሆኑን የሰው ልጆች በአጠቃላይ ደካማ መሆናቸውን በዚህ ክስተት አሳይቶናል። እናንተ የሰው ልጆች በአጠቃላይ አንቱሙል ፉቀራኡ ኢለላህ ሁላችሁም ወደ አላህ ከጃይ ድሆች ናችሁ። ከዚህ ክስተት የተሻለ የአላህን ኃያልነት ትልቅነት ሊያሳየን የሚችል የለም። ይሄን ክስተት ሲያይ የሰው ልጅ መጣበቡን መጥበቡን መጨበጡን ሲያይ የአላህ ኃያልነት አሸናፊነት ምንም አይሳነው ምሉእ ችሎታ ያለው ጌታ መሆኑ በቴክኖሎጂ የረቀቁት እንኳን ሊቋቋሙት ማይችሉትን ፈተና ሊያመጣባቸው እንደሚችል አላህ አሳይቶናል። ዛሬ ስለ አላህ ነው የምናወራው። ስለ ፍጥረት ዓለሙ አናጅ መጋቢያቸው አጠጫቸው አልባሻቸው አላህ ምንም ነገር የማይሳን ሰባቱን ሰማይ የደረደረ ምድርን ያለጠፈ ተራሮችን የቸከለ አላህ ማታም ያስተኛን ዙሮም ይቀሰቅሰን ሁላችንን የመዘገበ ምንም ነገር ከሱ የማይሰወረው አላህ ችሎታው የገዘፈ ኃያል ምንም አይሳነው ቸር ደግ ሁሉን ነገር የሚያዳምጥና የሚሰማ ፍጥረት ዓለሙን ያነጸ ለዓመታት ትውልድን የመገበ እያንዳንዱን ሐጃ የሚያዳምጥ ለሐጃቸው ምላሽ የሰጠ እያንዳንዱን ኑሮ የመዘገበ ደረጃ የመደበ እድሜያችን የመጠነ አላሁ ጀለ ፊዑላ። ይህ ክስተት የአላህን ኃያልነት እንድናስታውስ ወደሱ እንድንመለስ ምንም ችሎታ እንደሌለን እንድንመለከት ትልቅ ደወል ነው። ዓለምን በአንድ ሊያቆማት አላህ ይችላል። ምድርን በአንድ ክስተት ሊቆልፋት ይችላል። ሐጅ ላይ 3 ሚሊዮን ህዝብ በተለያየ ቋንቋ የተለያየ አቤቱታ ሲያቀርብ ያዳምጣል። አላህ ከሱም ይደበቅ የለም። ለእያንዳንዱ ሐጅ አላህ ምላሽ ይሰጣል። ቁርአን አወረደ። ቀድ ሰሚዐ አላህ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ ያቺ በባሏ ጉዳይ ካንተ ጋር የተከራከረችውን ወተሽተኪ ኢለላህ ወደ አላህ አቤቱታ ያቀረበችውን የባሪያውን ድምፅ አላህ ሰምቷል። ቁርአን እዛ ነው የድሮ ደጋግ ሷሊሆቹ ያ መን ያራ መደል በዑድ ጀናሐሃ ያ አንተ የትንኝን ክንፍ የምታይ ጌታ ድቅድቅ ባለ ጨለማ ክንፏን የምታይ ጌታ በሷ እኮ በደም ስሮቿ የሚፈሰውን የደም ፍሰት የምታይ አንተ አላህ እባክህን ተውበትን ስጠኝ ያሳለፍኩትን ወንጀል ማብስበት ያሉት አላህ ያያል ይሰማል። በእርግጥ አላህ የኑህ ህዝቦች ኑህን ሲያስተባብሉ ተመልክቱ። በእርግጥ አላህ ነቢዩላህ ኢብራሂም እሳት ላይ ሲወረወሩ አስተውሏቸዋል። በእርግጥ አላህ ነቢዩላህ ሙሳና ፊርዓውን ያደረጉትን ሙግት ክርክር ተመልክቷል። በእርግጥ አላህ ነቢዩላህ ዒሳን ኢየሱስን ለመስቀል ሲመክሩ አላህ ተመልክቷቸዋል። በእርግጥ አላህ ነቢዩን ዓለይሂ ሰላቱ ወሰላም ቤታቸውን ከበው ለማጥቃት ሲወስዱ ቁረይሾች ያደረጉትን ስብሰባ አይቷል፣ አዳምጧል። በእርግጥ አላህ በትውልድ መሃል የተከሰተውን በደል ተመልክቷል። በእርግጥ አላህ የአክሱም ሙስሊም ወንድሞቻችን የደረሰውን ክስተት አይቷል ተመልክቷል። ከውቀቱም ይደበቅ አላየህም አልሰማህም እንዴ አነላህ የስጁዱ ለሁ መን ፊ ሰማዋት ወመን ፊል አርድ ለአላህ በሰማይም በምድርም ያሉት ለአላህ እንደሚሰግዱት አላየህም እንዴ ይላቸዋል ነብዩ አለይሂ ሰላቱ ወሰለም። ልክ ያኔ የአላህ ድምጽ ሲሰማ ሰባቱ ሰማይ መራድ ይጀምራል። ከአላህ ፍርሃት መላእክትም ይሄን ድምጽ ሲሰሙ ስጁድ ይወድቃል። ጌታችን አላህ ምን ትእዛዝ አስተላለፈ ይሉታል። ጅብሪልም ይላል ቃለ አልሐቅ አላህ እውነትን አለ ወሁወ አልዓሊዩ አልከቢር እሱ የበላይ ታላቅ ነውና ይላል ጅብሪል። ያ አንተ የትንኝን ክንፍ የምታይ ጌታ ፊ ለይለቲል በሂሚል አልየሊ ድቅድቅ ባለ ጨለማ ክንፏን የምታይ ጌታ አላህ ወየራ ኸሪረ ደም ፊ አውዳጅሃ በሷ እኮ በደም ስሮቿ የሚፈሰውን የደም ፍሰት የምታይ አንተ አላህ ሙተነቂለን ምን መፍሰልን ፊ መፍሰል ካንዱ ተነስቶ ከአእምሯ ወደ ሳምባዋ ሲፈስ የምታይ አላህ እምኑን አለየ ቢተውበትን ተምሑ ቢሃ ማ ካነ ሚኒ ፊ ዘማን አልአወሊ እባክህን ተውበትን ስጠኝ ያሳለፍኩትን ወንጀል ማብስበት ያሉት አላህ ያያል ይሰማል። ከእይታው የሚደበቅ ነገር የለም። ሁሉም ክስተት አላህ በክፍለ ዘመናት ውስጥ ተመልክቷል። አላህ የአደም ልጆች ሲፋለሙ ተመልክቷል። በእርግጥ አላህ የኑህ ህዝቦች ኑህን ሲያስተባብሉም ተመልክቱ። በእርግጥ አላህ ነቢዩላህ ኢብራሂም እሳት ላይ ሲወረወሩ አስተውሏቸዋል። በእርግጥ አላህ ነቢዩላህ ሙሳና ፊርዓውን ያደረጉትን ሙግት ክርክር ተመልክቷል። በእርግጥ አላህ ነቢዩላህ ዒሳን ኢየሱስን ለመስቀል ሲያወሩና ሲመክሩ አላህ ተመልክቷቸዋል። በእርግጥ አላህ ነቢዩን ዓለይሂ ሰላቱ ወሰላም ቤታቸውን ከበው ለማጥቃት ሲወስዱ ቁረይሾች ያደረጉትን ስብሰባ አይቷል፣ አዳምጧል። በእርግጥ አላህ በትውልድ መሃል የተከሰተውን በደል ተመልክቷል። በእርግጥ አላህ የአክሱም ሙስሊም ወንድሞቻችን የደረሰውን ክስተት አይቷል፣ ተመልክቷል። ከውቀቱም ይደበቅ የለም። ሁሉን አዋቂ
አሸናፊ ጌታ እሱ ነው። አላህ ውስጣችን ሊገባ ይገባል። ተውሂዱ አላህ አሸናፊ እሱ ብቻ ነው። ፍጥረቱን ያነጸ ሰማይን የዘረጋ ያለ ምሰሶ ያቆመ ማይተኛ ማያንጎላጀው ላ ተእኹዙሁ ሲነቱን ወላ ነውም አላሁ ጀለ ፊዑላ እሱ ነው አላህ። አለም ተራ ይላል አላህ ለነቢዩ አላየህም አልሰማህም እንዴ አነላህ የስጁዱ ለሁ መን ፊ ሰማዋት ወመን ፊል አርድ ለአላህ በሰማይም በምድርም ያሉት ለአላህ እንደሚሰግዱት አላየህም እንዴ ይላቸዋል ነቢዩ ዓለይሂ ሰላቱ ወሰላም። በሰማይ ያሉ ለአላህ ይሰግዳሉ። አዎን عن النواس بن سمعان كما عند الترمذي يقول النبي صلى الله عليه وسلم من إلى النواس ሲናገር ነቢዩ አንድ ቃል አሉ إني أرى ما لا تروا وأسمع ما لا تسمعون እናንተ ማትሰሙትን እኮ ነው ይሰማሉ ማታዩትን እኮ ነው ያለው عطت السماء ሰማይ እኮ ሲጥጥ የሚል ድምጽ አወጣቸው። አንድ ነገር በከባዱ ስጭ ነው ድምጽ ያወጣል። እንደዛ እኮ ድምጽ አወጣቸው። ምን ገጥሟት ይሆን ያ ግዙፍ ጠንካራው ሰማይ ሰብዓን ሽዳዳ የተባለ ምን ገጠመው? አንዲት ስንዝር አራት ጣት የሚያስቀምጥ ቦታ የለም። መላእክቱ እየሰገደ ወይም ቆሞ አላህን ያወደሰ ቢሆን እንጂ አለም ተራ አነላህ የስጁዱ ለሁ መን ፊ ሰማዋት ሰማይ ላይ ሁሉ ያለ ለአላህ ሰጋጅ ነው። ቁጥሩን አላህ ብቻ የሚያውቃቸው መላእክት ለአላህ ሰጋጆች ናቸው። ለአላህ ፈሪዎች ናቸው። አላህን አወዳሾች ናቸው። በሌላ ዘገባ ላይ صحيح በሆነ ሐዲስ ላይ አላህ ይላሉ ነብዩ አለይሂ ሰላቱ ወሰለም አንድን ትእዛዝ ማስተላለፍ ሲፈልጋል ተከለመ بالوحي በወህይ ይናገራል። ልክ ያኔ የአላህ ድምጽ ሲሰማ ሰባቱ ሰማይ መራድ ይጀምራል ከአላህ ፍርሃት። መላእክትም ይሄን ድምጽ ሲሰሙ ስጁድ ይወድቃሉ። ከነሱ መሃል ራሱን ቀና የሚያደርገው ጅብሪል ነው አሉ ነብዩ አለይሂ ሰላቱ ወሰለም የአላህን ትእዛዝ ወደ ምድር ሊያደርስ። ከዛም ጅብሪል ከአላህ መልእክቱን ይቀበልና ሰማያትን እየቆረጠ ሲወርድ መላእክት ይጠይቁታል ማዛ ቃለ ረቡና ያ ጅብሪል ጌታችን አላህ ምን ትእዛዝ አስተላለፈ ይሉታል። ጅብሪልም ይላል ቃለ الحق አላህ እውነትን አለ وهو العلي الكبير እሱ የበላይ ታላቅ ነውና ይላል ጅብሪል። ሰማያት የሚኖሩ ፍጡራን ለአላህ የተለየ ክብር ያላቸው ከፈጠራቸው ጀምሮ ስጁድ ላይ የወደቁ መላእክቶች አሉ። ራሳቸውን ቀና የሚያረጉት የውመል ቂያማ ነው። ያኔ ታዲያ አላህ ወይ የሚገባውን ያህል መች ተገዛን ይሉታል። አላህ ከበዳት፣ ዘካ ማውጣት ከበደው፣ ሱብሂ ሶላት መስገድ ከበደው፣ ጥንቃቄ ጎደለው፣ ደረጃውን አላወቀም። ያወቁት ፈርተው ተገዙት። ባወቅከው ልክ ትእዛዙ ይቀላል፣ በተረዳኸው ልክ መመሪያው ይገራልሃል። አላህ አሸናፊ ከፍጥረት ዓለሙ አንዱ ግዙፉ ፍጥረት ጅብሪል ነው። ጅብሪል 600 ክንፎች አሉት። የሚያምር ነው። ذو مرة ነው የሚለው አላህ ذو جمال ውብ ነው። ጅብሪል ኃያል ነው፣ ጠንካራ ነው። ሙጣዕ መላእክት ሁሉ የሚታዘዙት ነው። አሚን የአላህ ታማኝ ባሪያ ነው። ጅብሪልን አለይሂ ሰላቱ ወሰላም ነብዩን ይዟቸው ሲድረተል ሙንተሃ ላይ ሰባቱን ሰማይ አልፎ ሲደርስ ጅብሪልን ድንገት ተመለከትኩት ይላሉ ነብዩ አለይሂ ሰላቱ ወሰላም።